برنامج نلقتال ويتهتني فضيلة الشيخ إبراهيم عمر ندل ينيه أسكنه لا يسيله أنا برنامجي فليتفضل مشكورا ومأجورا. بسم الله الحمد لله رب العالمين والصلاة والسلام على عبد الله ورسوله وخليله نبينا محمد وعلى آله وأصحابه أجمعين. أما بعد، مستمعي الكرام من الإخوة والأخوات والآباء والأمهات، أولاً أحييكم بتحية الإسلام فأقول لكم السلام عليكم ورحمة الله وبركاته. بعد التحية المباركة ተመንደርደሪያ ሐሳቦች መልእክቶች በኋላ በዚች ደቂቃ ውስጥ የማስተላልፋቸው መልእክቶች የሁላችንም ጉዳዮች ናቸው። የሴቱም የወንዱም የትልቁም የትንሹም የዓሊሙም የጃሂሉም የባለስልጣኑም የሲቪሉም ጉዳይ ነው። የሰው ልጆች ጉዳይ ነው። እምነትን ተሐዲሶ እምነትን አብዴት ማድረግ እምነትን ቻርጅ ማድረግ ተቅዊየቱል ኢማኒ እምነትን ማጎልበት ተስፊየቱል ኢማኒ እምነታችንን ማጽዳት ቫይረስ ካለው ተቫይረስ ማጽዳት ቫይረሶቹ የሚያጠፉት ሊሆኑ ይችላሉ፣ የሚያዳክሙት ሊሆኑ ይችላሉ፣ የሚያጎሉት ሊሆኑ ይችላሉ። ከነዚያ ማጽዳት ከዚያ በኋላ አንቲቫይረስ መጫን በውስጡ ሌላ ዳግመኛ እንዳይዘው ድክመት እንዳያጋጥመው ተጅዲዱል ኢማን እምነትን ተሐዲሶ ማድረግ በየጊዜው በአምስቱም ወቅት ሶላት ላይ የምንሰግደው ሶላት ላይ የምንሰራው ስራ تجديد لإيماننا وتقوية لصلتنا برب الأرض والسماوات ታላህ ጋራ ያለንን ግንኙነት ማጠንከር ነው። የአምስት ወቅት ሶላቶች ወዚፋቸው እምነትን ተሐዲሶ ማድረግ ነው። ወንጀሎችን ድሌት ማድረግ ነው፣ ማጥፋት ነው፣ ማስወገድ ነው ቆሻሻዎችን። ይሄ ጉዳይ አሳሳቢ ነውና በዚህ ጉዳይ ላይ የተወሰኑ መልእክቶች ብዬ በመንደርደሪያ ደቂቃዎቹ እንዳልጨረሳቸው ይነገረኝ። ገና ሊጀምር ነው። እስካሁን የተናገርኩት እንዳይያዝብኝ። فإن أهم ما يجب على العبد በእያንዳንዳችን ላይ ዋጅብ ግዴታ ተሚሆኑ ነገራቶች አሳሳቢ ነው የሚባለው ላስየማ ፊ ዐስሪና ሀዛ ፊ ዘማኒና ሀዛ ዘማኑል ሚሐኒ ወልፊተኒ ዘማኑን ተላጦመት ፊህ አምዋጁል ፊተኒ ላስየማ ፊ ሐያቲ ሸባቢ ወሻባቲ በወንዶችና በሴቶች ወጣቶች ላይ በተለይ ለየት ባለ መልኩ ሁሉም ነው፣ ትልቅም ትንሽም ነው አላለምና ጉዳዩ ግን በትውልዱ ላይ ደግሞ በጣም ከፋ ያለ ፈተና ማዕበል ሲያንገላታን የሚታይበት ዘመን ላይ ነውና ያለነው። ሌላ መፍትሄ የለንም። እምነታችንን ተሐዲሶ ማድረግ ወደ እምነታችን ተመልሰን ወደ ማንነታችን ተመልሰን ማንነታችንን መረዳት ብቻ እንጂ ሌላ አማራጭ የለንም። የምንድንበት መስመር ሌላ እንደሌለ ላስታውስም ወደው ይሄን ነው መፍትሄ ብዬ የተመለከትኩት ጉዳይ ይሄ ነው።
አልዒናየቱ ቢሂ ፊ ሃዚሂል ሐያቲ በጣም አሳሳቢ ሆኖ በዚች ዓለም ላይ ሁሉም ሊያስብበትና ሊጠናከርበት ሁሉም ኃላፊነትና ሊሰማው የሚገባ ነገር ቢኖር ማን ነው? ምንድነው ተተባለ? الإيمان ترجمة حياة الإنسان إيمان የመኖራችን ትርጉም ነው። የመኖራችን ትርጉም ነው። መኖራችን እንዳለ መኖራችን ነው። ያለ ኢማን ያለ እምነታችን ያለ ሃይማኖታችን ያለ ኢስላም መኖራችን ትርጉም አልባ ይሆናል። إنما تكمل كرامة إنسانية الإنسان بتقوية صلته بالرحمن كالله ጋር ያለውን ግንኙነት በማጠንከር ነው። የሰው ልጃዊ ክብሩ ሊሟላ የሚችለው በመልኩ አይደለም። إن الله لا ينظر إلى صوركم ولا إلى أموالكم إنما ينظر إلى قلوبكم ወአዕማሊኩም ወደ እምነታችሁ ቦታ እምነታችሁንና ስነ ምግባራችሁን እንዲሁም መልካም ስራዎቻችሁን እንጂ ሌላ አይመለከትም። አላህ የሚጎበኘው ይሄንን ነው። አላህ ዘንዳ ሰው የምትሆኑት በዚህ ነው ሲሉ ነቢያችን አለይሂ ሰላቱ ወሰላም ምክራቸውን አስተላልፈውልናል። الإيمان هو أفضل ما اكتسبته النفوس የሰው ልጆች ነፍስ ተምትሰራውና ተምትመልካቸው ነገራቶች ሁሉ ትልቁ ተወዳዳሪ የሌለው ሀብት ኢማን وحصلته القلوب ልቦች አብዴት የሚደረጉበት ነገር ሁሉ ትልቁ መሳሪያ ኢማን ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺሪ ወቢልቀዷኢ ወልቀደሪ ኸይሪሂ ወሸሪሂ ኩሉን ሚነላሂ ኻሊቂል አርዲ ወሰማዋቲ ሁሉም ተሱ የተወሰነ ነው። አጀበን ሊአምሪል ሙእሚን አጀበን ያስገርማል። የሙእሚን ጉዳይ በጣም አድርጎ ያማኝ ሰው ጉዳይ በጣም ያስደንቃል። ተፈጣሪ ጋር ያለው ትስስር ፊ መንሸጢሂ ወመክረሂሂ ወዩስሪሂ ወዑስሪሂ ተፈጣሪው ጋር ታመነበት አምላክ ጋር ያለው ግንኙነት የሚያስደንቅ ነገር يصنع العجائب الإيمان يصنع العجائب في حياة أهل الإيمان በእምነት ሰዎች ህይወት ውስጥ አስደናቂ አስደማሚ ነገራቶችን ይሰራል። ኢማን ጤነኛ የሆነ ጊዜ በልባችን ውስጥ ሳይበሳቆል ሲቀር ሳይንገላታ ሳይጠነዝል የቀረ ጊዜ የቁርአን መስኖዎችን የዕልም መስኖዎችን የመልካም ሥራ መስኖዎችን ያገኘ ጊዜና እንዴት ተፍለቀለቀና እንዴት ተፍረመረመ ሰብሉን ይሰጣል። ባሎቹ ኢማን ፊ ቁሉቢ አህሊሂ ሐይ ይሆናል። ስምሪታችን እሱ ይሆናል ማለት ነው። ኢማን አብዴት ሊደረግ በየጊዜው ግድ ነው። በዚክርም በሁሉም ያነሁ የዚዱ ቢጧዓቲ ወየንቁሱ ቢልማዕሲየቲ يزيد الإيمان بتلاوة القرآن يزيد الإيمان بالأعمال الصالحات وينقص بانقطاعنا عن تلاوة القرآن الكريم عن الذكر لله رب العالمين عن الصلاة على النبي صلى الله عليه وسلم بنبيات الله صلوات مورد تتقوارطن إيماناتين يتنزلال زنابيات أزمرا مالتنا ቁርአን መቅራት ታቆምን ኢማናችን ይጠነዝላል። ተጠነዘለ ሰብሉን መስጠት አይችልም።
በሰውነታችን ላይ የሚታይ ነገር አይኖርም። የኢማን ምልክቶች አይታዩም። علامة ضعفه جاء علامة قوته في أقوالنا وأفعالنا وأخلاقنا በስነ መግባራችንም ላይ በንግግራችንም በማህበራዊ ህይወታችንም በግል ህይወታችንም ላይ የኢማን መልእክቶች መነበብ መቻል አለባቸው። አብዴት ሲሆን ጤነኛ ሲሆን ኢማናችን ምልክቱ እኛ የምንናገራቸው ንግግሮች ጤነኛ ናቸው። መጥፎ ሐሜት ላይ አንወርቅም፣ ማጣላት ላይ አንወርቅም፣ ውሸት ላይ አንወርቅም፣ እውነተኞች እንሆናለን። ማህበራዊ ህይወታችን የተስተካከለ ነው። የፈጣሪንም የፍጡሩንም ሐቅ ለመጠበቅ እንጠናከራለን። ይሄ እምነታችን ጤንነት መገለጫ ነው። ወናለ ቢሂል አብዱ ሪፍዓተ ፊ ዱንያ ወልአኺራ በዱንያም በአኺራም የማይሻር ስልጣን ማግኘት ተፈለክ እምነትህን ተንከባከብ። ኢስላምን ያዝ፣ ኢስላምህ ጋር ኖር። እንኑረው። ሙስሊሞች ነን አይደለም መኖር ነው የሚፈለገው። ሙስሊሞች ነን ማለት ብቻ ሳይሆን ሆኖ መገኘት ነው። ማውራት አይደለም የሚያስፈልገው፣ በተግባር ነው። ስሸጥም ሙስሊም ሁን። አሻሻጥህ የሙስሊም ገበያ ይሁን። ስትገዛ ሙስሊም ሆነህ ግዛ። የሙስሊም ገበያ ይሁን ገበያ። ጎረቤትህም ጋር ሙስሊም ሁን፣ ከወላጆችህም ጋር ሙስሊም ሁን። የኢማን ትርጉም ይሄ ነው። ቁወቱል ኢማን ይሄ ነው። ስታወራ አትዋሽ። ሙእሚን አይዋሽም። እውነተኛ ሁን። አጀበን ሊአምሪል ሙእሚን ኢነ አምረሁ ኩለሁ ለሁ ኸይር ኢን አሷበትሁ ሰራኡ ሸከረ። ጥሩ ነገር ታገኘ አላህን ያመሰግናል። ፈለሁ ዚያደቱ ሚነላሂ ቢሰበቢ ሹክሪሂ ለኢን ሸከርቱም ለአዚደነኩም ቃል ገብቷል። አላህ ታመሰገናችሁ ጨምራችኋለሁ። ታላመሰገናችሁ የምታማርሩ መይተፈጠርንና እያልክ ትኖራለህ። ኢማንህ የደከመ ጊዜና ፈጥሮ ረስቶን እኛማ ሲተመልከተው ይልና ሌላ ነገር ይመለከትና ፈጣሪውን እንዳማረረ ይኖራል። እንደ ከሰሰና እንደ ወቀሰ ይኖራል። እንደ አርጎኝ እያለ ስሞታ ለሰው እንዳቀረበ አላህን ሳያመሰግን ማለት ነው። እንዳይሆን ወኢን አሷበትሁ ضራኡ መጥፎ ነገር ታገኘው ደግሞ ሶበረ ፈለሁ ቢዛሊከ ኸይሩን ዐዚሙን አጅሩን ጀዚሉን ቢገይሪ ሒሳብን ኢነማ ይወፈ ሷቢሩነ አጅረሁም ቢገይሪ ሒሳብ። ትዕግስተኞች አሳቢሩነ አላ ጣዓቲላህ አሳቢሩነ ዐን መዕሲየቲላህ አሳቢሩነ አላ አቅዳሪላሂል ሙእሊመቲ። በሶስቱም የትዕግስት ሶብር ትዕግስት ዘርፍ ላይ የሚቆዩ ሰዎች እነማ ይወፈውነ የውመል ቂያመቲ ኡጁረሁም የውመል ቂያመቲ ቢገይሪ ሒሳቢን። ያለ ሂሳብ ነው የሚሰጣቸው ነገ የቂያማ ቀን። በሶስቱም ዘርፍ ላይ የትዕግስት ዘርፎች ሶስት ናቸው። ተወንጀል ተሳክቶልህ ተወንጀል መስወበር፣ ለመስራት እየቻልክ አላህን ፈርተህ ወንጀሉን መተው። ቢሃዛ ተጂዱ የውመል ቂያመቲ ፊ ዚሊል ዐርሽ ኩርስየን ረጁሉን ደአትሁ ኢምረአቱን ዛቱ መንሲቢን ወጀማሊን ወማሊን ወሐሰብ ወነሰብ። የሆነች ሴት ጥሪ አርጎላት ፈቃለ ለሃ ኢኒ አኻፉ ላህ ረበል ዓለሚን አሐዱ ሰብዓት አለዚነ ዩዚልሁም ላሁ ፊ ዚሊሂ የውመ ላ ዚለ ኢላ ዚሉህ። ኢማኑ ጎልብቶ ተወንጀል የከለከለው ሰው ነው። ቢቁወቲ ኢማኒሂ ተወንጀል የተከለከለ ሰው ነው። የአላህ ፍራቻ ልቡ ላይ አርፎ ማለት ነው። አዞመቱ ረቢል ዓለሚን
በ5 ደቂቃ በማትሞላ ደስታ እርካታ ዘላለማዊ በሽታማ አልገዛም። ኢማን የሑሉ በይነከ ወበይነ ማዕሲየቲላህ ኢዛ ቀውየ ኢማን ራሱ ይገባል፣ መጋረጃ ነው። ይህ ነው። ሱብሓነላህ። በጧዓ በኢባዳ ላይ መሶበር፣ ሶላት አልጀማዓ ላይ፣ በሶላት ላይ ሙዋዘባ፣ በቁርአን መቅራት ላይ፣ በዚክር ላይ ኸይር በመስራት ዝምድና በመቀጠል የመሳሰሉ ማህበራዊ ህይወቶችን ያስተካከልክ ትሄዳለህ። ኢማንህ ጠንካራ ሲሆን ይህን ትሰራለህ። ኢማን ሲደክም እነዚህን ነገራቶች ያስተዋሃል፣ ትተዋቸዋለህ፣ አታያቸውም። ከነዚህ ተቃራኒ የሆኑ ነገራቶች ላይ ነው የምትወርቀው። በል ኢነ ኩለ ኸይሪን ፊ ዱንያ ወልአኺረቲ በዱንያም በአኺራም ማንኛውም የኸይር ነገር ሁሉ ሙተወቂፉን አለል ኢማኒ ሶሒሂ ጤነኛ በሆነው በሽተኛ ባልሆነ ኢማን፣ ደካማ ባልሆነ ኢማን ጋር ተያይዞ ያለ ነው። ዋስትናው እሱ ነው። እሱን መሰረት ያደረገ ነገር ነው በሁለቱም አገር ላይ የምንተቀበለው። ኢዘን ፈየንበጊ አላ ኩሊ ዓብድን ሙእሚኒን ናሲሒን ሊነፍሲሂ አየተፈቀደ ኢማነሁ ለይለ ነሃራ ፊ ኩሊ ወቅት ወሒን በማንኛውም ጊዜ እምነቱን መፈተሽ አለበት። ራሱን መተሳሰብ መቻል አለበት። መመዘን አለበት። በሽታም ሞታል። ታመመ ሰውየው የሚገርም ነው። ዛሬ ትኩሳት አድሮብኛል፣ በጣም ሰውነት የተኩሶ አደረ። ምን ይሻላል ታዲያ? እስቲ ምናልባች ደም ስኳሩንም ሁሉንም ልሂድና ልለካ። አለይሂ ሰላም ሩሃ ከዛ ፊ ሽኡኒ ጀሰዲና በአካላችን ጉዳይ ላይ ይሄ ነው። ትንሽ ተሰማን ቶሎ ብለን እንለካለን ደማችንን ለመለካት። ስኳሩ ጨምሯል ተተባልን ወዳውኑ ልንሞት ነው የምንቀርበው። መራመድ ያቅተናል። በኢማናችን ጉዳይ ላይ ጨምሯል ቀንሷል ቦታ የለንም፣ ጊዜም የለንም፣ ፕሮግራማችንም አይደለም። የሚያሳዝን ነገር እኹወቱል ኢማኒ ዛደት አም ነቀሶት ቀውየታም ضعفت ደክማለች ወይንስ ደግሞ ጠንክራለች? ወንድማማችነት ትስስሩ የት ነው ያለው? አንድ ቀን ለክተነው እናቃለን፣ አስለክተን እናቃለን። ይህ እምነታችንን አብዴት አለማድረግ ችግር ነው፣ በየጊዜው ማለት ነው። ይህን ስራ መስራት አለብን። ወአን የንዙረ ፊ ሓሊሂ መዐል ኢማኒ ከይፈ ተተዓመሉ መዐል ኢማን እምነት ጋር ያለን ማህበራዊ ህይወት ምን ያክል ነው? እምንበላውም ነገር በእምነት መነጽር ታይቶ ነው። እምንጠጣውም በእምነት መነጽር ታይቶ ነው ወይ በእምነት ሚዛን ተመዝኖ ነው? እምንናገረውም እንደዚህ ነው። ሊዛ ነቢያችን አለይሂ ሰላቱ ወሰላም መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት ባላህና በቂያማ ቀን ያመነ ሰው፣ ኢማኑ የጎለበተ ሰው፣ የጠነከረ ሰው ተተናገረ ጥሩ ነገር ይናገር፣ አልበለዚያ ዝም። እምነቱን የሚያበላሽ ነገር እንዳይናገር። በእምነት ተመዝኖ ነው የምንናገረውም ነገር የምንሰራውም ነገር። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልዩሕሲን ኢላ ጃሪሂ ወደ ጎረቤቱ መልካም ይዋል። ብዙ ነገራቶች አሉ የኢማንን መጨመርና መቀነስ የሚያሳዩ ብዙ ናቸው ያሉት። ስለዚህ ኢማናችን እየጨመረ ነው እየቀነሰ ብለን ራሳችንን ከዛሬም ጀምረን ቢሆን ይሄን ፕሮግራም በህይወታችን ላይ ማምጣት ይጠበቅብናል። ወአን የንዙረ ፊ ሓሊሂ መዐል ኢማን ሀል ኢማኑሁ ፊ ነማኢን ወቁወትን ወዚያደትን ኢማን እየጨመረ እየፋፋ ሰብሉን ለመስጠት እያፈራ ነው ያለው። የኢማን ሀብት ባልተቤቶች ለሆን ነው ማለት ነው። ፈሊላሂል ሐምዱ
ይሄማ ከሆነ ጥሩ ነው። ኢማንህን ጠንዝሎ አንድ ልጅ አሁን እዚህ አሞት የታመመ ልጅ ታሞብን ልጆች የወለደ ሰው ያውቃልና አንገቱ እንዲፍታ አድርጎ ስናየው አንድ ወንድማችንን አያሳዝንም? ልባችንን አያደማም? ቢታየን ኖሮ ኢማን ሸጀረቱል ኢማን ባይናችን ብናየው ኖሮ ግማሹ ደርቆ ግማሹ ጠንዝሎ ግማሹ ወደ እርጥበት ወደ መድረቅ ቀርቦ ግማሹ አበባው ረግፎ ግማሹ ደግሞ ተነ ፍሬ መጥለፍ ጀምሮ ዝም ብሎ እንዳለ ተይዞ ዝም ያለ ዝናብ የተቋረጠበት አዝመራ የመሰለ ኢማን ብዙ ነበር የምናየው። ተው ደግ አይደለም። ራሳችንን መዘንጋት ነው። ኢማን መዘንጋት ራስን መዘንጋት ነው። ሱብሃንአላህ أو أنه بخلاف ذلك إلى وهان وضعف ونقص بزق لباجنا وددك مثلين يالو ودم قدلنا بل ما أحوج الإنسان إلى تجديد الإيمان لا سيما في هذا الزمان بتلي بزيهم بالنبت وقت لي طوات ماتا يهيوت السراتشن السمهن يالبت بتيك توك በፌስቡክ እዚህ ላይ ይውላል። ኢማንን ይበላል ሊያጠፋል እንጂ ያጠነክራል በማይባል ነገር ላይ የምንለግሳቸው የምንከስራቸው ወቅቶችና ሰዓቶች በሚሊዮን የሚቆጠሩ ናቸው። በሚሊዮን ገንዘቡስ ቢሆን አሁን በቲክቶኩና በፌስቡኩ በዩቲዩቡ በተለያዩ ሶሻል ሚዲያ ላይ የምናዋጣቸው ገንዘቦች ነፍስያችንን ለማርካት ኢማናችንን ለመጉዳት ራሳችንን ለመጉዳት በዛ ንብረት እንኳን ጉዳይ ላይ አማ ሰሚዕቱም አዩሃ الإخوة الكرام قول رسول الله صلى الله عليه وسلم لا تزال قدم عبد يوم القيامة حتى يسأل عن 4 خصال አራት ነገሮችን ሳይጠየቅ ነብይም ሆነ ወልይም ሲቪልም ሆነ ባለስልጣን ባለሀብትም ሆነ ደሃ ዓሊምም ይሁን ጃሂል ሴትም ሆነ ወንድም አንድም ሰው አንድ እግሩን አንስቶ ሁለተኛ መድገም አይችልም። ታለበት ቦታ መነቃነቅ አይችልም። 4 ጥያቄዎች ይቀርባሉ። ለነዛ 4 ጥያቄዎች ተገቢ ምላሽ ሳይሰጥ አንድም የማለፊያ ትኬት የሚሰጠው ካርድ የሚሰጠው ሰው የለም ነው ያሉት። قاله من لا ينطق عن الهوى إن هو إلا وحي يوحى نصحا لأمته أمتوቻቸውን ለመምከር ነው። ዑዝረና ወኑስራ በቃ የሚጠቀም ሰው ይጠቀማል፣ ያልተጠቀመ ሰው ደግሞ አልደረሰኝም አይልም ነው። ታራት አንዱ ሐያተከ በቲክቶክ ያለቀው ህይወት፣ በፌስቡክ ያለቀው ህይወት፣ በሶሻል ሚዲያ ላይ ወጪ ያደረግነው ጊዜ ነው የምንጠየቀው። ምን ያክል ነው በአላህ ቤት በዒባዳ ላይ በተፈጠርክበት ዓላማ ላይ ወጪ ያደረከው? በዛ ሶሻል ሚዲያ ላይ የሚያዝልክ የሙስሊሞች ጉዳይ ፊ ኡሙሪል ሙስሊሚን ፊ ሹኡኒል ሙስሊሚን ፊ ሹኡኒል ኢስላሚ ፊ ኺድመቲል ኢስላሚ የምሰራቸው ነገራቶች ካሉ ፊ ሚዛኒ ሐሰናቲከ ሊገቡ ይችላሉ። እነዛ ከዛ ውጭ ያለው ፊ ሚዛኒ ሰይአቲክ ነው የሚቀመጡት። ፊ ሶሒፈቲ ሰይአቲከ ነው የሚቀመጡት የሚሰፍሩት። ገንዘብ ይሄ ሶሻል ሚዲያው ገንዘባችንንም ያጠፋል። ወጣትነታችን ሁለተኛው ዘርፍ ነው ተምንጠየቀው። ተድሜ ተለይቶ ወጣትነታችንንም ያባክናል። በወጣትነት ሰርተን ነው ገንዘቦችንም ተምረን ነው ማስተማር ላይ የምንደርሰው። በወጣትነት ላይ ሰርተን ነው መሰደቅ ላይ የምንደርሰው። መስጂድ የመስራት ላይ የምንደርሰው። በጋራም ሆነ በተናጠላችን መስራት የምንችለው
ኸይር መስራት ኢስላምን ማገልገል የምንችልበትን ዘመን ለሰይጣን ቢሮ ላይ ሰይጣን ቢሮ ውስጥ ገብተን የሰይጣን ሰራተኞች ሆነን እድሜን የወጣትነት ጊዜ እያለቀ ነው። ይወድማል እዛ ቦታ ላይ ሁለቱ እዛ ውስጥ ይወድማሉ። ገንዘብ ተጨመረ ደግሞ ጉልበት ነው። አሁንም ለዛ ነገር ገንዘብ ተለለ ሂሳበውን ያስተካክሉ ነው። አባዬ ያስተናገዱህም የሶሻል ሚዲያ ምንድነው የሚባሉት እነሱ አያስተናግዱህም። የለም ሂሳበውን ያስተካክሉ እለቀ ጉዳይ። ሂሳብ ታልሞላህ እንደማሰራ ታውቀዋለህ። ሁላችንም እናውቃለን። በገንዘብ ነው የምንሰራው። ገንዘቡ የት ነው የሚገባው? ማንን እየደገፍክ ነው ያለኸው? ማን አካውንት ላይ ነው የሚገባው የምታዋጣው ገንዘብ? ይሄን የሚያሳይ ነው የእምነት መነጽር ማለት። ኢዛ ቀውየ ኢማኑከ ኢዛ ቀውየት ሲለቱከ ቢረቢከ ተጌታህ ጋር ያለህ ግንኙነት ሲጠነክር ተራ ዛሊከ ኩለሁ ይሄን ሁሉ ታያለህ። ወተዕለሙ አነከ መስኡሉን አን ዛሊከ ኩሊሂ ከዚህ ጉዳይ ተጠያቂ መሆንህንም ታውቃለህ ማለት ነው። ትረዳለህ፣ ታስተካክላለህ። ወቱራጅዑ ሂሳባቲከ ፊ ቀውሊከ ወፊዕሊከ በንግግርህም ሆነ በማንኛውም አቅጣጫ ላይ ያለህን ጉዳይ ታስተካክላለህ ማለት ነው። ይህ ሊታወቅ የሚገባው ማንም የማይስተው ነገር እያስታወስኳችሁ ነው ያለው። ሁላችሁም ታውቁታላችሁ። አዲስ ነገር አይደለም። ወሰዒ ፊ ተትሚሚሂ ኢማንን ለማጎልበት ለማሟላት መልፋት ያስፈልጋል። ዝም ብሎ አይመጣም። ገንዘብ ዝም ብሎ አይገኝም። እንኳን ጀነት ቀርቶ አይደለምና ገንዘብም ሰርቶ ነው የሚገኝ። ጀነትም ያለሰ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ወአነ ሰዕየሁ ሰውፈ ዩራ። ስራህን ውጤት ነው የምታገኘው። ጥገኝነት የለም እዛ። ከማንም ዘመድ ጋር ተጠግቼ አልፋለሁኝ የሚባልበት ቦታ አይደለም። ወአን ዒልሚሂ ተገንዘቡ እንደተጠየቀ እውቀትም ገንዘብ ነውና ንብረት ነውና ሀብት ነውና ስለ ሀብቱም ይጠየቃል። ወልሐዘር መጠንቀቅ ሚን ሙነቂሷቲሂ ወሙድዒፋቲሂ ኢማንን ተሚያጎሉ ነገራቶች መራቅ አለብን። መጠንቀቅ ተሚያጎሉትም ተሚያደክሙትም። ወሰዒ ፊ ተቅዊየቲ ፈኢነ ልኢማነ ተዕተሪሂ እሙሩን ከሲረቱን ብዙ ነገራቶች ይመጡበታል። እምነትን የምታጎለው ሚን ፊተኒ ዱንያ ወወሳዊሲ ሸይጣኒ ወቁረናኢ ሱኢ መጥፎ ጓደኛዎች፣ የሰይጣን ጉትጎታዎች፣ ዱንያ ፈተና፣ የስልጣን ፈተና፣ ብዙ ነገራቶች አሉ። መጥፎ ጓደኞች ቢሱረት ልኢንሳን ሚን ሸያጢን ልኢንሲ ተሰው ልጆች ሰይጣን የተጠናወታቸው አባሉ ያደረጋቸው የአባልነት ትኬት ካርድ የሰጣቸው ሰዎች አሉ። እነዚያ ሰዎች እጅህን ይዘው ተቁርአን ማኢዳ ላይ ያነሱሃል። አማኢደቲል ኪታቢ አማኢደቲ ዳዕወቲ አማኢደቲል አምሪ ቢልማዕሩፍ ወነህይ አኒል ሙንከሪ አን ሐልቀቲን ተሑፉሃል መላኢካ መላኢካ ጋር እንዳትቀመጥ ያደርግሃል። እጅህን አንስቶ ተሰይጣን ጋር ሊያስቀምጥህ ተመላኢካ ገንጥሎ ሰይጣን ጋር ነው የሚያስቀምጥህ ወስዶ። በፊልም እንቅልፍህን አጥተህ እንዲታድር ያደርግሃል። ፊልም ላይ ነው። ሙሰልሰላት አለ። ይሄ እስላሚክ ነው። ይሄ ምን ነው? ማን ነው? የቱርክ ማን የሚባለው ቱርክ አታቱርክ ነው ማን የሚባል ፊልም አላቸው። በዛ ላይ የአጋራ ተጋትረው ነው ሴቱ ወንዱ እንዳለ በየቀ ይሄ ሁሉ በአጠቃላይ እንዳለ እምነትን የሚገል ነው። ያንን ታሪክ ያለፈ ታሪክ እዛታች የምታነበው አንተ ራስህን እምነትህን ለማሳደግ እንጂ እምነትህን ለመጣል አይደለም፣ ለማስወደቅ አይደለም። ታሪክ የሚፈለገው ለዛ ነው። አልበለዚያ ያለፈ ነገር አልፏል። አንድ ጊዜ ያለፈን ነገር እንድናነብ የታዘዝ ነው፣ እንድንመከርበት ነው። ሊነተዒዘ ቢሂ ላ ሊነተፈከሃ ወሊነተረፈሃ አለይሂ በሱ ላይ እንድንደሰት እንድንረካ አይደለም። ዝም ብለን
ልናቀው ይገባል። ይሄም ወኹለጣኢል ፈሳዲ ወነፍሲ አልአማረቲ ቢሱኢ በመጥፎ የምታዝ ነፍስን እንዲህ ያሉ ሁሉ እምነታችንን ያደክማሉ። ወገይሪ ዛሊከ ሚነል ኡሙር አለቲ የተረተቡ ዐለይሃ ضعف الإيمان ونقصه فيحتاج إلى سعي حثيث لتقويته وتجديده في أقواله وأفعاله وأخلاقه وأمواله. من أصاحب ማንነው ወዳጅ አድርጌ ጓደኛ አድርጌ መያዝ ያለብኝ ብሎ ማሰብ መቻል አለበት። ምን እየሰራሁ ነው ያለሁት እኔ ወይነኛ አሁን? ሐቂቃ ኢኽወተል ኢስላም ራሳችንን እንገምግም። ነብያችን አለይሂ ሰላቱ ወሰላም ኢማን ሲነግሩን እንዲህ ይሉናል። አምር ኢብኑ አልዓስ የሚባለው ሱሐባ በተናገረው ሐዲስ ላይ ወይንም ባቀረበው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነል ኢማነ ለየኽለቁ ኢማን ያልቃል አሉ፣ እንደ ልብስ ያልቃል። ፊ ጀውፊ አሐዲኩም በአንደኛችሁ ልብ ውስጥ ኢማን ይጎዳል፣ ይጠነዝላል፣ ያልቃል። ከማ የኽለቁ ተውቡ ልብሳችሁ እንደሚያድፍ ቆሻሻ እንደሚይዘው ይቆሽሻል ኢማናችሁ። ልብሳችሁ እንደሚያልቅ ለብሳችሁ እንደምትጨርሱት ኢማንም ተሐዲሶት አላደረጋችሁ አብዴት አላደረጋችሁት በየጊዜው እሱም ያልቃል አሉ። ፈስአሉላህ አዩጀዲደል ኢማነ ፊ ቁሉቢኩም እምነትን አላህን ለምኑት፣ እምነትን ልባችሁ ላይ ተሐዲሶ እንዲያደርግላችሁ አላህን ለምኑ፣ በተሐዲሶ ላይ እንድትሰሩ እንዲወፍቃችሁ። ፈወሰፈ አለይሂ ሰላቱ ወሰላም አልኢማን ቢአነሁ የኽለቁ ከማ የኽለቁ ተውቡ አይ አነሁ የብላ ወየድዑፉ ወየድኹሉሁ ነቅሱ ሚን ጀራ ማ ቀድ የቀዑ ፊህ ልመርኡ ሚን መዓሲ ወአሳሚን ወንጀሎች በቃል በተግባር በስነ ምግባር የምንወርቅባቸው ወንጀሎች የተነሳ ኢማናችን ይጎዳል እያሉ እየነገሩን ነው። ወማ የልቃሁ ፊ ሃዚሂ ልሐያቲ ሚን ሙልሂያትን ወሙግሪያትን ወሰዋሪፈ ይዘን እንዲህ አይነት ነገራቶች እኛን የሚወሰውሱ ተኸይረ ነገር ወሰዋሪፈ የሚያባሩን አን ሒለቂል ዒልሚ ሒለቂ ዚክሪ ተዕልም ቦታ ላይ አን ሶሕበቲ ሳሊሒን ኢላ ሶሕበቲ አጣሊሒን አን ሶሕበቲል አብራር ኢላ ሶሕበቲል አሽራር ወደ መጥፎ ሰዎች ጓደኝነት እንድንሄድ የሚያደርጉ ችግሮች ብዙ አሉ። ጥሩ ሰዎችን ጓደኛ ተመያዝ፣ ደጋግ ሰዎችን ተመውደድ። አልመርኡ ማአመን አሐብ ሰው ተሚወደው ሰው ጋር ነው ነገ የቂያማ ቀን አሉ ነቢያችን አለይሂ ሰላቱ ወሰላም። ኢነ ረጁለ ዩሒቡል ቀውመ ወለማ የልሐቅ ቢህም ሲላቸው ሰዎችን ይወዳል፣ ደጋግ ሰዎችን። እነሱ የሚሰሩትን መስራት አልቻለም። አንድ ሰው ግን ይወዳቸዋል፣ በጣም ደስ ይሉታል። ተወደድካቸው አንተ ተምትወዳቸው ሰው ጋር ትሆናለህ። አላ ቀድሪ እስቲጣዓቲከ ዳዊም ወዋዚብ አላ ማ አንተ ዐለይሂ ሚነል ኸይሪ ታለህበት መልካም ሥራ ጋር ቀጥል። እነዚያ ሰዎች ጋር አላህ ይቀላቅልሃል ነገ የቂያማ ቀን። ሊቀውሊላሂ ተባረከ ወተዓላ ወመን ዩጢዕ ላህ ወረሱለ ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይነ ወስዲቂነ ወሹሃዳኢ ወሳሊሒን ወሐሱነ ኡላኢከ ረፊቃ። በሱረቱል ፋቲሓ ላይ ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ሚነ ነቢይነ ወስዲቂነ ወሹሃዳኢ ወሳሊሒን ወሐሱነ ኡላኢከ ረፊቃ። ይህን እያልክ ነው ያለኸው፣ ከነዛ ጋር ትቀላቀላለህ። መጥፎ ሰዎች ጋር ከሆነ ደግሞ ያው ነው። ኢነል አብራረ ለፊ ነዒም ወኢነል ፉጃረ ለፊ ጀሒም መን ሶሒበል ፉጃረ ካነ መዐሁም ፊል ጀሒም።
وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى فأما من طغى زل اليوم بهدى على الملسنا فأما من طغى وآثر الحياة الدنيا طغى على نفسه طغى على ماله طغى على شبابه طغى على حياته طغى على إخوانه ድንበር ያለፈ በራሱ ላይ የሸፈተ ያመፀ طغى على دينه በዲኑ ላይ ያመፀ طغى على والديه በወላጆቹ ላይ ያመፀ በጎረቤት ላይ ያመፀ በልጆቹ ላይ ያመፀ በሚስቱ ላይ ያመፀ በባሏ ላይ ያመፀች طغى وآثر الحياة الدنيا የዚችን ዓለም ደስታ ብቻ የመረጠና ያበለጠ አኺራውን የዘነጋ ወነሲየ الآخرة አኺራን ረሳ ይሄ ቤት ነው የት ይቀመጥ መቀመጫው ቤት ነው ጀሃነም ነው መቀመጫው ቤት ቁርአን ነው የወሰነው ራሳችንን እዚህ አንቀጽ ላይ ማስቀመጥ ማን ነኝ እኔ هل أنا ممن طغى وآثر الحياة الدنيا أم أنا ممن خاف مقام ربه ونهى النفس عن الهوى ከዚህኛው ቡድን ነኝ ከዚህኛው ቡድን ነኝ ማንኛው ግሩፕ ጋር ነው የኔ ግሩፕ የኔ ማን ነኝ እኔ ብለህ ራስህን መፈለግ ነው እዚህ ግሩፕ ጋር እንዳትቀላቀሉ መጨረሻው ግሩፕ ላይ ወላጆቹ ላይ የሚያመጽ ግሩፕ ጋር እንዳትቀላቀሉ አደራ ወጣቶች ايها الشباب እዚህ ላይ በእናንተ ለቀምን እንትልበልና ላቁም ሐሳቤን اغتنموا 5 قبل 50 اغتنموا 5 قبل 50 ايها الشباب የነብያችሁ መልእክት ነው 5 ነገሮችን ድርጅቶችን ተጠቀሙባቸው 5 አደጋ መጥቶ ሳያወድማቸውና ሳታጧቸው ይላሉ ነብያችን በደንብ አዳምጡኝ ወጣቶች አዳምጣችሁም አላምጣችሁም ዋጣርጉና ልባችሁ ጋር ይገናኝላችሁ መልእክቱ ልባችሁ ታልደረሰ መስራት አይችልም ሰርች አያረግም በሰውነታችሁ ውስጥ ሰርች የሚያደርገው መልእክቱ የሚሰራጨው ሰምታችሁ ወደ ልብ ስታደርሱት ምን حياتك قبل موتك በሞት ቢላዋ ሞት ደግሞ ታውቃላችሁ قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون قل لن ينفعكم الفرار من الموت تموت مشش አይጠቅማችሁም የትም አታመልጡም ሞት ያገኛል ወለው ኩንቱም ፊ ቡሩጅ ሙሸየዳ ይቀርላችሁ ይሄን ነው ሞት መጥቶ ህይወታችሁን ሳይቆርጠው የህይወት ድልድያችሁ ሳይሰበር ወደ ዱንያ ተመልሳችሁ ላስተካከል ማለት የማትችሉበት قبل أن تقولوا رب ارجعون ወደ ዱንያ መልሰኝ لعلي أعمل صالحا የምትሉበት ኬላ ላይ ሳደርሱ በህይወታችሁ ተጠቀሙ ድርጅት ነው ህይወት شبابك قبل حرمك እርጅና መጥቶ ቡለንህን ሳያላላው የወጣትነት የጠበቀ ቡለንህን ሳያላላው የሰውነት ክፍልህን ቡለን ሳያላላው ምርኩዝ ይዘህ መንቀሳቀስ መነሳት ሳያቅት ተቀመጥክበት መነሳት የሚያቀትብህ ደረጃ ላይ ሳደርስ በወጣትነትህ ተጠቀምበት ጥቀምበትም ወጣቶች أصحاب الرسل የነብያቶች ጓደኞች ነበሩ ዛሬ ወጣቶች
አህሉል ኸይር መሆን የሚጠበቅባችሁ እናንተን ነው። ዛሬ አህሉል ኸይር ተሆናችሁ ነገ ፊ ዘመን ነብይ ነብያችንን ጓደኛ ሆናችሁ እንደነ አብደላህ ኢብኑ አባስ እንደነ አብደላህ ኢብኑ ዑመር እንደነ ሙዓዝ ኢብኑ ጀበል አዕለሙ ሰሓበቲ ቢልሐላሊ ወልሐራሚ ሙዓዝ ኢብኑ ጀበል ዘሁላ ትልልቅ አንጋፋ እያለ ይህን ወጣት ያ ሙዓዝ ወጀደ ሙዓዙን ኩርሲየል መሐበቲ ፊ ቀልቢ ረሱሊላሂ ሰለላሁ ዐለይሂ ወሰለም ነቢያችን ልብ ውስጥ ወንበር አግኝቷል፣ መቀመጫ ቦታ ተሰጥቶታል። ሙዓዝ ኢብኑ ጀበል የሚባለው ወጣት 30 ምናምን ዓመት ነው ሲሞት። ወጣትነት ዘመኑን ሳይጨርስ ነው የሞተው። እንደውም የሚገርማችሁ ነገር ሙዓዝ ኢብኑ ጀበል ምን አሉ? ያ ሙዓዝ እኒ ኡሂቡከ እወድሃለሁኝ እኮ ተልቤኒ። ተኸየል ለው ቃለ ለከ ረሱሉላሂ ሰለላሁ ዐለይሂ ወሰለም ማ ቃለሁ ሊሙዓዝን የአላህ መልእክተኛ ቢሉህ አንተ ወጣት ነህ። የአላህ መልእክተኛ ለሱ ያሉትን ለሙዓዝ ያሉትን እንዳሉህ አትኸይለውም እንዴ? አንተ እኮ የሙዓዝን ስራ ተሰራህ እኮ የሙዓዝ አቋም ታለህ እኮ የአላህ መልእክተኛ ለሙዓዝ ያሉትን ብለዋል ማለት እኮ ነው ላንተ። ይህ እኮ ዊራሳ ነው፣ የዲን ዊራሳ ነው። በዝምድና የሚወረስ አይደለም። ተሙዓዝ የምትወርሰው አይደለም፣ በስራ የምታገኘው ነው። ወጣቶች ወጣትነታችን መድራ ሸባበክ ቀብለ ሐራሚክ غናከ ቀብለ ፈቅሪከ ሀብትህን ተጠቀምበት። አዩሃል አግንያኡ የአህለ ዱሱሪ የብዙ ገንዘብና አካውንት ላይ ያስቀመጣችሁ ባልተቤቶች፣ የሚሊያርድ የሚሊየን ባልተቤቶች ገንዘባችሁን አካውንት ላይ ያስቀመጣችሁት እንዳትሞቱ። ዘበኛዎች ሆነ ሰራተኛ ሆናችሁ ሊመን በዕደኩም እንዳትሞቱ። ቀድሙሁ አማመኩም ፊል ኸይሪ። ይህም እዛ መስጅድ ቁሟል። 7 ዓመቱ ነው። ያያችሁት ነው ወጣቶች። በእናንተ ዘመን ይህ መሆን ነበረበት። 100% ሙስሊም ነው ያለው የሚባልበት ኢቅሊም ላይ ክልል ላይ ሪ ተብሎ ስም ለመሸፈን እንኳን እንደው ይሄ 7 ዓመት መቆየት ነበረበት። ፊል ሐቂቃ ወጣቶች እስቲ ቲክቶክ ላይ የምታዋጡትን ገንዘብ ለ6 ወር ቀድር እስቲ አካውንት አድርጉለትና እዛች ላይ ጣል ጣል አድርጓት እስቲ። ይሄም መስጂድ ቀርቶ ሌላ ይሄን የሚያክል ደግሞ ይሰራል። የምታዋጡት ገንዘብ በጫት ላይ የሚወጣው ገንዘብ ትንሽ ተቀንሶ ጨርሶም ባይሆን ተቀንሶ እንኳን ቢቀመጥ ይህን ቀርቶ ሌላ ይሰራል። እውነቱን እየተነጋገርን እንሂድ። ቁል الحق وإن كان مرا ولو كان مرا ሬትም ቢመርህ እንኳን ለተዳዳማጮች እውነትን ተናገሩ። እውነትን እንነጋገር። ነፍስያን እናሸንፍ። ነፍስያን አሸንፈን ይሄን የሚጠቅመን ነገር ቀሪ ሀብታችን ነው። መልካም ቀሪ ሀብት ነው። እኛ ብንሞት የማይሞት ድርጅት ነው። ይሄ ይሰራል፣ ገቢ ምንጭ አለ። ስትሞት የማይሞት ኸይር ስራ ሰርተህ ሂድ። ስትሞት የሚዘጋ ፋይል የወንጀል ፋይል ዘግተህ ሂድ። አዘግተህ እንጂ እንዳትሄድ ወንጀልን። የኸይርን ክፍቱን አድርገኸው ሂድ። ወንጀል ግን ሳታዘጋ በተውበት ሳታዘጋ እንዳትሄድ። ሀብታችሁን ተጠቀሙ። ባለ ሀብቶች አትጎዱበት በገዛ ሀብታችሁ። ብዙ ወገኖቻችሁ አሉ ጦም የሚያድሩ። ብዙ ወገኖቻችሁ ልጆች አሉ የቲሞች መማሪያ አጥተው የሚለብሱት እያጡ የትምህርት ቤት ማቴሪያል እየቸገራቸው የተቀመጡ እጅጎች አሉ። እነዛን እየጠየቃችሁ ጀነትን ግዙ። የአላህን ውዴታ ፈልጉ። ዝም ብላችሁ ብታከማችሁ ባለ ሀብት መባላችሁ ትርጉም የለውም ታልሰራችሁበት። غናከ ቀብለ ፈቅሪከ ፈራገከ ቀብለ ሹግሊከ ፈራገክ ቀብለ ሹግሊከ። ጊዜህን ተጠቀምበት።
በሂሳብ ቢዚ ተመሆንህ በስተፊት ብዙ ነገራቶች ናቸው። ወጣቶች ላይ የምለው ብዙ ነበረኝ። አንቱም አሰቡል ኡማ የኡማው ነጭ ደም ሴሎች ናችሁ። ፈሳዱኩም ሰበቡን ሊፈሳድ العباد والبلاد صلاحكم سبب لصلاح العباد والبلاد የልጆችም መስተካከል የናንተ የወጣቶች መስተካከል ነው። የትምህርት ቤት ጤንነቱ የሚጠበቀው በእናንተ ጤንነት ነው። የትምህርታችሁ ውጤት የሚጠበቀው ተናንተ ጥንክርናና ተናንተ ደግነት ነው። ወጣትነታችሁን ለምን ተትልቅነታችሁ ትልቅ ሰው ስትሆኑ የሚጠቅማችሁ ነገርን መያዝ አይጠበቅም? خذ من شبابك لهرمك ومن صحتك لمرضك ومن حياتك لموتك ومن غناك لفقرك ሁሉም ድርጅት ነው። ለዛ ልንይዝለት ይገባል ነው። شكرا على حسن الاستماع والمتابعة. أسأل الله العظيم رب العرش العظيم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.